አገባሽ እንዴ? ኧረ አላገባሁም። ለምን? ገና እየፈላለኩ። የፈለግሽ ነው? እኔም እንደዛው ነኝ፣ እየፈለግኩ ነው አይደል? እንግዲህ እንመቻቻ፣ ምን ችግር አለ እና አንቺ እንገባ። አይ እንግዲህ ትዳርን የሚመሰረተው እግዚአብሔር ስለሆነ እግዚአብሔር የፈቀደውን ነው የሚሆነው። እግዚአብሔር ካለ ችግር የለውም። እሱማ አው እንደዛው ነው። እሱ ፍቃድ ነው የሚሆነው። እኔም በእግዚአብሔር ፍቃድ ከሆነ ነው ብዬ ነው እንጂ እንደዛ ከሆነ ደስ ይላል። እንዴ አሁኑኑ ተገናኝተን አው አስልሽ በቃ አፍራዳሪሽ በቃ እና አንቺ ትንሽ ስለምንቀራረብ በቁመትም አይ በመስፈርት ቁመት ብቻ አይደለም። እሱማ ትክክል ነው ስላልሆነ እንግዲህ አንተም ጸልይ ከሆነ ጣጣ የለውም እኮ አንተም ጸልይበት እኔም ጸልያለሁ ከሆነ ገው ታዳ እጮኛ ምናምን የለም እንዴ? እኔ አሁንማ ይኸው ትዳር አልተማ አዎ ከዚህ በፊትም ሰምተሻል ብዬ